የመውጫ ቦታቸው ተመሳሳይ ሆኖ ነገር ግን የባህሪ ልዩነት ያላቸው ፊደላት ተከታትሎ ሲመጡ እንዴት ነው የምናነባቸው? ሶስተኛው የኢድጋም አይነት ደግሞ ፊደላቶች መውጫቸው ተቀራራቢ ሆኖ ግን በአንዳንድ ባህሪያቸው ነው የሚገናኙት። አብዛኛው ባህሪያቸው ይለያያሉ ማለት ነው። ስለዚህ እነዚህ ፊደላቶች ተከታትለው ከመጡ አንደኛው ፊደል ውስጥ ከተን እንጨፈልቀዋለን። ለምሳሌ የዘለምቱም ስል ኢዝ ዘለምቱም ነው። ዛልና ዟን ይመጡ ሁለቱም መውጫቸው ተመሳሳይ ነው። የምላሳችን ጫፍ ከላይኛው የጥርሳችን ጫፍ ጋር አገናኝተን ነው የምናወጣቸው። ስለዚህ በባህሪያቸው ደግሞ ይለያያሉ። ዟ የሚወፍር ፊደል ሲሆን ደግሞ ዛል ደግሞ የሚቀጥል ፊደል ነው። ስለዚህ በአንዳንድ ባህሪ ይገናኛሉ፣ በአንዳንድ ባህሪያቸው ደግሞ ይለያያሉ። እንደዚህ አይነት ፊደላቶች ተከታትለው ከመጡ አንደኛው ውስጥ ከተን ማንበብ እንችላለን ወይም ጨፍልቀን ማለት ነው። የዘለምቱም ምን ተብሎ አይነበብም? ኢዝ ዘለምቱም አይባልም ማለት ነው። የዘለምቱም። ሁለተኛ ምሳሌ የልሀስ ዛሊከ ስል የልሀስ ዛሊከ ሁለቱም ፊደላቶች መውጫቸው ተመሳሳይ ነው። ሳና ዛል ማለት ነው። ሁለቱም ፊደላቶች የምላሳችን ጫፍ ከላይኛው ጥርሳችን ጫፍ ጋር አገናኝተን ነው የምናነባቸው። ስለዚህ መውጫቸው ተመሳሳይ ነው፣ ግን ባህሪያቸው የተለያየ ስለሆኑ እነዚህ ፊደላቶች ወይም በአንዳንድ ባህሪያቸው ደግሞ ይገናኛሉ ማለት ነው። ስለዚህ እነዚህ ፊደላቶች ከመጡ አንደኛው ውስጥ ጨፍልቀን እናነባለን። የልሀስ ዛሊከ እዚህ በዚህ መልኩ ከመጡ ጨፍልቀን እናነባለን ማለት ነው። ስለዚህ የኢድጋም አይነቶች 3 ናቸው ማለት ነው። የመጀመሪያ ቪዲዮ ላይ ያየነው ሙተቃሪበይን ነው። ሁለተኛው ቪዲዮ ላይ ያየነው ደግሞ ሙተማሲለይን ነው። ዛሬ ደግሞ ያየነው ሙተጃኒሰይን ነው። እነዚህ ሶስቱም ቪዲዮዎችን በደንብ በማየት ቁርአን ላይ ተደጋግሞ ስለሚመጡ በዚህ መልኩ እየጨፈለቃችሁ አንብቡት። ወሰላሙ አለይኩም ወራህመቱላህ